አርሰናል እና ማንቸስተር ሲቲ አሸነፉ። በአውሮፓ ቻምፒዮንስ ሊግ ስድስተኛ ጨዋታ አርሰናል ክለብ ብሩጅን 3-0 አሸንፏል። አርሰናል ወደ ቤልጅየም አቅንቶ ባደረገው ጨዋታ ኖኒ ማዱኬ 2 ግቦችን ሲያስቆጥር ጋብሪኤል ማርቲኔሊ 1 ግብ አስቆጥሯል። ናኖ ማዱኬ በቻምፒዮንስ ሊጉ በተከታታይ ግብ ያስቆጠረ ሲሆን ጋብሪኤል ማርቲኔሊ ደግሞ በ5 ተከታታይ ቻምፒዮንስ ሊግ ጨዋታዎች ግብ ያስቆጠረ የመጀመሪያው የአርሰናል ተጫዋችም ሆኗል። ያደረጋቸውን 6ቱንም ጨዋታዎች በማሸነፍ ብቸኛው ክለብ አርሰናል ከምድቡ በቀጥታ ማለፉን ለማረጋገጥ ከዚህ በኋላ 1 ነጥብ ብቻ ይበቃዋል። መድፈኞቹ በቻምፒዮንስ ሊግ ከ6 ጨዋታዎች በ5ቱ መረባቸውን ሳያስደፍሩ ወጥተዋል። ማንቸስተር ሲቲ ሪያል ማድሪድን 2-1 አሸንፏል። በሳንቲያጎ ቦርናቡ በተደረገ ጨዋታ ሃላንድ እና ኒኮ አርሊ የሲቲ ግቦችን አስቆጥረዋል። አርሊንግ ሃላንድ በ50 የቻምፒዮንስ ሊግ ጨዋታዎች 51 ግቡን ነው ከመረብ ያሳረፈው። ሮድሪጎ ከ32 ጨዋታ በኋላ ለሪያል ማድሪድ ግብ አስቆጥሯል። በሳምንቱ መጨረሻ በሜዳው በሴልታ ቪጎ የተሸነፈው አሰልጣኝ ዣቪ አሎንሶ ጫና በርትቶበታል። ሌሎች ጨዋታዎች ሊቨርኩሰን ከኒውካስትል 2-1 ሲለያዩ፣ ቦሩሲያ ዶርትመንድ ከቦዶ ግሊምት በተመሳሳይ 2-1 ተለያይተዋል። ጁቬንቱስ ፓሶፍን፣ ቤኔፊካ ናፖሊን በተመሳሳይ 2-0 አሸንፈዋል። አትሌቲክ ክለብ ከፒኤስጂ 0-0 ተለያይተዋል።